ሄሎ ስቱደንትስ እንደምን አላችሁ? ዛሬም በሌላ ቪዲዮ ተመልሰን ተገናኝተናል። በዛሬው ቪዲዮአችን ዩኒቱን እንጀምራለን ማለት ነው። በ10ኛ ክፍል ዩኒቱ የምናወራው ስለ ኤዱኬሽን ይሆናል። ስለ ኤዱኬሽን እንግዲህ ከዚህ በፊት የተለያዩ ነገሮችን ሰምታችኋል። እናንተም ደግሞ ተማሪዎች ናችሁ። የመማር ማስተማር ሂደት ላይ ሊነሱ የሚችሉ ነገሮች ብዙ ይኖሩናል። እነዛን ነገሮች ከእንግሊዘኛ ሳብጀክት ጋራ ፎርማሊቲ እና ፕሮፌሽናሊቲን አገናኝተን ስለ ኤዱኬሽን የምናወራ ይሆናል ማለት ነው። ስለዚህ አብራችሁን ቆዩ። ሁሉ ጊዜ እንግዲህ ዩኒቱን ከመጀመራችን በፊት ከናንተ የሚጠበቁ ነገሮች ይኖሩናል። ስለ ኤዱኬሽን በምንማርበት ሰዓት ላይ ስለ ሪላቲቭ ክሎዝ እናነሳለን። ሪላቲቭ ክሎዝ ምንድነው? አገልግሎቱ ሪላቲቭ ክሎዝ ምንላቸው እነማን ናቸው የሚሉት ሀሳቦች እናነሳና እነዚህ ሁሉ ካነሳን በኋላ ከናንተ የሚጠበቁ ነገሮች ምንድናቸው? define relative clause and also explain the function in a sentence ማለት ነው። ሪላቲቭ ክሎዝ ምንድነው የሚለውን ነገር ለይታችሁ ዲፋይን ማድረግና ሴንቴንስ ላይ ያለውን አገልግሎቱን ፈንክሽኑን ኤክስፕሌን ማድረግ ይጠበቅባቸዋል ማለት ነው። ሌላው ዲፈረንሺየት between defining and non-defining relative clause ነው። ስለ ሪላቲቭ ክሎዝ ስናነሳ እንግዲህ በሁለት እንደሚከፈል የታወቀ ነው። ያው ዲፋይኒንግ እና non-defining ተብሎ ማለት ነው። ስለዚህ ይሄ ዲፋይኒንግ እና non-defining ሪላቲቭ ክሎዝ የምንላቸው ለይታችሁ ማወቅና አገልግሎታቸውንም መረዳት ይጠበቅባቸዋል ማለት ነው። ሌላኛው ምንድነው ከናንተ የሚጠበቀው use a correct punctuation and relative pronouns like the who, which, that እና where እና who'ንም በምንጠቀምበት ሰዓት ላይ እነዚህን አገልግሎታቸውን ለይታችሁ አውቃችሁ ፐንክቹዌሽናቸውን ስፔሻሊ ደግሞ የኮማን አገልግሎት በሪላቲቭ ክሎዝ ላይ ወሳኝ ነገር ስለሆነ የትኛው ላይ ነው ኮማ የሚያስፈልገው የትኛው ላይ ነው ደግሞ ኮማ የማያስፈልገው የሚለውን ነገር ለይታችሁ ማወቅ ይጠበቅባችኋል ማለት ነው። ስለዚህ ሪላቲቭ ክሎዝ ምንድነው የሚለውን ስለዚህ relative clause ብለን የምንለው it is a part of a sentence that gives more information about a noun ማለት ነው። ስለ ናውን ተጨማሪ ኢንፎርሜሽን የሚሰጠን ማለት ነው። it could be extra information, it could be necessary information, but it is about the noun ማለት ነው። ናውኑ ላይ more clarify የሚያደርግልን ኢንፎርሜሽን የሚጨምርልን ክሎዝ relative clause እንለዋለን ማለት ነው። ብዙ ጊዜ ምንድነው የሚያደርገው relative clauseዎች የሚጀምሩት በwho በwhich በዛት እና where እና ሌሎች እንደነዚህ who'ን የመሳሰሉ ሪላቲቭ እንደዚህ አይነት ወርዶችን ሪላቲቭ ክሎዝ ይጠቀማል ማለት ነው። ኤግዛምፕል the teacher who teaches English is very kind። እዚህ ጋር በቦልድ የተጻፈውን እንመልከት። who teaches English, this is the relative clause። ምንድነው ያደረገው? አገልግሎቱ ምንድነው ብለን ነበረ? it gives more information about the noun ያለው ማለት ነው። ስለ ናውኑ ኢንፎርሜሽን ምን ያደርግልናል? ይሰጠናል ማለት ነው። እዚህ ጋር ናውናችን ማን ነው? አስተማሪው ነው አይደለ? ስለ አስተማሪው ነው ሞር ክሊር የሚያደርግልን ነገር ይሰጣ። the teacher who teaches English is very kind አለ። እዚህ ጋር who teaches English the teacher የሚለው ቃል ስንት አስተማሪ ሊገልጽ ይችላል? ማትስ አስተማሪ ሊሆን ይችላል፣ አካባቢ ሳይንስ አስተማሪ ኦር ብዙ አይነት አስተማሪዎችን የሚገልጽ ነው the teacher የሚለው። ግን እንግሊዘኛ አስተማሪ ብሎ ምን አደረገው ማለት ነው? ስፔሲፊክ አድርጎ ናውኑ ኢንፎርሜሽን ጨመረበት ማለት ነው። ሞር ክላሪፋይ ለማድረግ አገለገለን ማለት ነው። እዚህ ጋር ሪላቲቭ ክሎዝ ላይ ሁለት አይነት ታይፖች አሉ በመግቢያችን ላይ እንደተነጋገርነው። እነሱንም ዲፋይኒንግ ኤንድ ነን ዲፋይኒንግ እንላቸዋለን። ዲፋይኒንግ ሪላቲቭ ክሎዝ ምንላቸው ምንድናቸው? they give us what essential information is relative clauses generally ምንድነው የሚያደርጉት? they add extra information or necessary information to clarify the noun ብለን ነበር። ስለዚህ defining relative clause ምንላቸው ደግሞ when the information is essential ማለት ነው። ስለ ናውኑ የሚጨምሩልን ኢንፎርሜሽን በጣም አስፈላጊ ወይም essential ከሆነ we call them defining relative clause ማለት ነው። non defining የምንላቸውስ እነሱ ደግሞ they give what ኤክስትራ ወይም ደግሞ ነን ኤሰንሻል የሆነ ኢንፎርሜሽንን የሚጨምሩ ከሆነ ማለት ነው። እና ከነዚህ የሚለያቸው ነገር ምንድነው? they separated with what ኮማ በኮማ ሰፓሬት እናደርጋቸዋለን። ኤክስትራ ኢንፎርሜሽን አለ የሚሰጡት ኢንፎርሜሽን ከሴንቴንስ ውስጥ ቢወጣ እንኳን ሴንቴንሱ ራሱን ችሎ ምን ማድረግ ይችላል? ትርጉም መስጠት ይችላል ማለት ነው። ስለዚህ መውጣታቸው ችግር የለውም የሚለውን ለማሳየት we use
ኮማ ማለት ነው። ሪላቲቭ ክሎዛቸው ላይ ኮማን እንጠቀማለን ማለት ነው። ነን ዲፋይኒንግ ሲሆን ዲፋይኒንግ እና ነን ዲፋይኒንግ ልዩነታቸውም ዲፊኒሽናቸውም ይሄን ይመስላል። ሁለቱ ላይ ዋና መያዝ ያለብን ነገር ምንድነው? ዲፋይኒንግ ሲሆን ኤሰንሻል ኢንፎርሜሽን ነው የሚሰጠን። ነን ዲፋይኒንግ ሲሆን ደግሞ ኤክስትራ ወይም ደግሞ ነን ኤሰንሻል ኢንፎርሜሽን ነው የሚሰጠን ማለት ነው። ሌላው ደግሞ እነዚህ ሪላቲቭ ፕሮናውን የምንላቸው አሉ። በመግቢያችን ላይ አውርተን ነበረ። ሪላቲቭ ክሎዝ ላይ የምንጠቀማቸው የተለመዱ ቃላቶች አሉ። እነሱ እነማን ናቸው? ሁ፣ ዊች፣ ዛት እና ሁዝ፣ ሌሎችንም አሉ። ሁን ስንጠቀም ስፔሻሊ ምን ማለታችን ነው እያለን እያንዳንዳቸውን እየዘረዘረን ሁ ስንጠቀም we are trying to describe peoples ማለት ነው። for people ከሆነ የምንጠቀመው what ሪላቲቭ ፕሮናውናችን ሁ ይሆናል ማለት ነው። which ሲሆን ደግሞ there are things ማለት ነው። ለthings ሲሆን we use which። ዛት ሲሆን ዛት ደግሞ ለፒፕል የምንጠቀመዋለን ለቲንግስ የምንጠቀመዋለን። but there is a special case አለ። ዛትን ልንጠቀም የምንችለው ዲፋይኒንግ ክሎዝ ላይ ብቻ ነው። ነን ዲፋይኒንግ ላይ ዛትን አንጠቀም ማለት ነው። አገልግሎቱ ምናልባት ነን ዲፋይኒንግ ላይ ኢሴንሻል ሆኖ እንኳን አስፈልገው ቢሆን እንኳን ለዲፋይኒንግ እንጂ ለነን ዲፋይኒንግ አንጠቀመው ማለት ነው። that's why we say here defining only ነው ማለት ነው። whose ደግሞ የምንጠቀመው possession ለማሳየት ነው ወይም ደግሞ ባለቤትነትን ለማሳየት ማለት ነው። የኔ ነው የእንትና ነው ይሄ ነገር የሱ ነው የሚለውን ባለቤትነት ለማሳየት ስንጠቀም ሁዝን የሚለውን ሪላቲቭ ፕሮናውን እንጠቀማለን ማለት ነው። ሌላኛው ዲፋይኒንግ ክሎዝ እና ነን ዲፋይኒንግ ክሎዝ ልዩነታቸውን ስናነሳ ቅድም ኮማ ይጠቀማል ዲፋይኒንግ ክሎዝ ነው ኮማ ብለናል። ነን ዲፋይኒንግ ክሎዝ ደግሞ ኮማን ይጠቀማል ብለናል። ይሄንን መልከት ኖ ኮማ ስንል it gives necessary information to identify the noun ናውኑን አይደንቲፋይ ለማድረግ ምንድነው የሚጠቀመው ብለናል። necessary የሆነ ኢንፎርሜሽን ማለት ነው። necessary ኢንፎርሜሽን ስለሚጠቀም ምን አናረገው ኮማ አንጠቀምበትም። which means ምንድነው እያልን ያለነው እዚህ ጋር የተጠቀምናት ሪላቲቭ ክሎዛችን ከሴንቴንሱ ከወጣች ሴንቴንሱ ክሊር ወይም ደግሞ ናውኑ አይደንቲፋይድ የሆነ ትርጉም አይሰጠንም ማለት ነው። ሶ ዛት ኮማን አንጠቀምም ዲፋይኒንግ ክሎዝ ላይ ማለት ነው። ኤግዛምፕሉን ስናይ እዚህ ጋር the students who won the prize studied very hard ይላል። the student who won the prize who won the prize የምትለው አሁን ሪላቲቭ ክሎዝ ናት። ኮማ ተጠቅመናል አልተጠቀምንም። ስለዚህ ዲፋይኒንግ ክሎዝ ላይ ኮማ እንጠቀም ማለት ነው። ነን ዲፋይኒንግ ስናይ ደግሞ they didn't use commas ምንድነው የሚያደርጉት? ኤክስትራ ኢንፎርሜሽን ነው የሚሰጡት። the sentence still makes sense without the relative clause ማለት ነው። ከሪላቲቭ ክሎዝ ውጪም ራሱን ችሎ ብቻውን ቆሞ ምን ማለት ይችላል? ትርጉም መስጠት ይችላል ማለት ነው። ወይም it gives a sense ማለት ነው። ካያችሁ እዚህ ጋር ምን ተጠቅሟል? there is ኮማ እዚህ ጋር ኮማ ሪላቲቭ ክሎዙ ዳርና ዳር ላይ ኮማን ተጠቅሟል። እና አንብበው እስቲ my school which was built in 1990 has a new library። አሁን እዚህ ጋር ሪላቲቭ ክሎዙን አውጥተን እስቲ ትርጉም ይሰጠናል የሚለውን እንዲ ሴንስ ከሰጠን my school has a new library it still gives ሴንስ አይደለ? ሴንስ ይሰጣልና ግን እዚህ ጋር ሪላቲቭ ክሎዙ እንትን ሲጨመር ምን ተደርጎልናል? እዚህ ጋር ሪላቲቭ ክሎዙ ሞር ምን አድርጎታል? ኢንፎርሜሽኑን ስለጨመረ which is the information with ኤክስትራ ኢንፎርሜሽን ቢሆን እንኳን ትርጉሙን ሞር ክላሪፋይ ያደረገው እንጂ ቢወጣም ደግሞ ምን ማለት አይችልም ትርጉሙን ሊያበላሽው አይችልም ማለት ነው። ሶ ዲፋይኒንግ ክሎዝ ላይ እና ነን ዲፋይኒንግ ክሎዝ ላይ ኮማ አጠቃቀማችን ላይ ለይተን መረዳት ያስፈልገናል ማለት ነው። እሺ ሌላኛው ደግሞ ሩላችን ምንድነው? that is not used in non-defining clause ዛትን ለnon-defining clause አንጠቀመውም ቅድም እንዳልነው ማለት ነው። ለምሳሌ my school that is new is beautiful ይሄ እዚህ ጋር that is new ምትላን ዲፋይኒንግ ናት non-defining ናት? it is my school that is new is ምትለው ምንድን non-defining ነው አይደለ? ምክንያቱም my school is beautiful ምለው ብቻውን ምን ማለት ይችላል? ትርጉም መስጠት ይችላል ማለት ነው። so ዛትን አንጠቀምም። instead of that we can use what whichን ምክንያቱም ዛትን whichም ምን የሚሰጡን they used to express things ማለት ነው። ዛትን ትንሽ እንትን የሚላት for people for thing መጠቀም እንችላለን ነው። so እዚህ ጋር whichን
ኢንስቴድ ኦፍ ዳት መጠቀም ይኖርብናል። ለምን ነን ዲፋይኒንግ ክሎዝ ስለሆነ ማለት ነው። ሌላኛው ምንድነው ሪላቲቭ ፕሮናውን ካን ሳምታይምስ ቢ ኦሚትድ ኢን ዲፋይኒንግ ክሎዝስ። ዲፋይኒንግ ክሎዝ ላይ ምን መሆን ይችላሉ መሰላችሁ? እነዚህ እንደ ሁ ዊች ዛት ብለን የጠቀስናቸው አይነት ሪላቲቭ ፕሮናውኖች ኦሚት መደረግ ይችላሉ። ለምሳሌ እዚህ ጋር ዊች ቦሮድ የሚለው እንደ ሪላቲቭ ክሎዝ ሆኖ መጥቷል። the book which I borrowed was interesting ይላል። the book I borrowed was interesting ማለት እንችላለን ማለት ነው። እነዚህ ሪላቲቭ ፕሮናውን ብለን ቅድም የጠቀስናቸው ዲፋይኒንግ ክሎዝ ላይ ሲሆን they can be what ኦሚት መደረግ ይችላሉ ማለት ነው። ሌላኛው ስለ ሪላቲቭ ክሎዝ እንደዚህ ህጎቹን አውቀናል። ሪላቲቭ ፕሮናውኖችንም ለይተን አውቀናል። ኮማን የትኛው ጋር እንደምንጠቀም ኮማም ደግሞ ማንጠቀምበትን ስለዛትም አውርተናል ማለት ነው። የተለያዩ ሩሎችን so we have to exercise them እነዚህ የተወሰነ እንያቸው ሪላቲቭ ፕሮናውኖችን በመተካት ማለት ነው። so የመጀመሪያውን እንስራ። the classroom blank has a big windows in very bright what are we talking about here? ስለ ሰው ነው? ስለ ቲንግ ነው? ስለ ወይስ ደግሞ ስለ ፖሴሽን ነው እያወራን ያለ ነው የሚለው? እንዴ እያወራን ያለ ነው the classroom ነው አይደለም? ነው ስለ ክፍሉ ነው የምናወራው። ክፍሉ ምን ሆነ? ቢግ ዊንዶ ያለው ክፍል ብሎ ምን እያደረገ ነው? ኤክስትራ ኢንፎርሜሽን እየሰጠ ነው። ኤክስትራ ኢንፎርሜሽን ነው ማለት ደግሞ ክሎዝ እዚህ ጋር የሚሆነው ምንድን ነው? ሪላቲቭ ክሎዙ ነን ዲፋይኒንግ ይሆናል ማለት ነው። ሶ ነን ዲፋይኒንግ ላይ ምን አንጠቀምም? ዛትን አንጠቀም። so we are going to use what which has a big windows ማለት እንችላለን ማለት ነው። so ምክንያቱም windows ቲንግ ናቸው፣ ዛት ደግሞ ለነን ዲፋይኒንግ አይሆንም። so we are going to say which ማለት ነው። whichን እንጠቀማለን ማለት ነው። so the classroom which has a big windows is very bright እንላለን። ሌላውስ my teacher blank is a very strict loves discipline ይላል። my teacher ምንድነው እዚህ ጋር it's a person or a people ብለን የምንለው ማለት ነው። ክሎዛችን ደግሞ ምንድነው? ዲፋይኒንግ ነው ነን ዲፋይኒንግ we can easily ለይተን ለማወቅ ኮማ መጠቀሙ ብቻ ለኛ በቂ ነው አይደለ? so ኮማ ስለተጠቀመ it is non defining clause. my teacher blank is very strict ብለናል። my teacher ምንድነው? it's a people አይደለ? who ማለት እንችላለን ማለት ነው። ሶ በዚህ መልኩ የቀሩትን 3 ጥያቄዎች እናንተ በቤታችሁ ፕራክቲስ ማድረግ ትችላላችሁ። ከዚህ በፊት የዘረዘርናቸው ሪላቲቭ ፕሮናውኖች አሉ። እነዛ ሪላቲቭ ፕሮናውኖች ምንድነው አገልግሎታቸው? ምንድነው የሚሰጡት? ለፐርሰን የምንጠቀመው የትኛው ነው? ለቲንግስ የምንጠቀመው የትኛው ነው? ለፖሴሽንስ ለመግለጽ የምንጠቀመው የትኛው ነው ብለን አይተናል። ሶ እነዚህን የቀሩትን ጥያቄዎች ሰርታችሁ ኮሜንት ላይ ብታስቀምጡልን we can know easily ምን ያህል አንደርስታንድ እንዳደረጋችሁ ማለት ነው። ይሄን ያህል ካልን ኤክሰርሳይሱን ሰርተን ጨርሰናል። ሶ ኮንክሉድ እናድርግ። አጠቃላይ ሪላቲቭ ክሎዝ ምን ይመስሉ ነበር ያየነው ከዚህ በፊት። እንግዲህ ሪላቲቭ ክሎዝ ምንድነው የሚያግዙን? they are essential ወይም ደግሞ some of them add extra information to ለናውኑ ማለት ነው። ናውኑን ወይም ደግሞ ሴንቴንሱን ሞር ክሊር ለማድረግ we also learned that we learned the difference between defining and non-defining clause. non-defining እና የዲፋይኒንግ ክሎዝ ያላቸውን ልዩነታቸውን አይተናል። ከዛ ውጪ ደግሞ ፐንክቹዌሽናችን ወይም ደግሞ ኮማን ስፔሻሊ እንዴት መጠቀም እንደምንችል አይተናል ማለት ነው። በሪሌቲቭ ፕሮናውኖችንም ደግሞ ለይተን ለየትኛው እንደ ሴንቴንሱ እንዴት መጠቀም እንችላለን የሚለውንም አይተናል ማለት ነው። so this is all about relative clauses. if you have any questions or suggestions ጥያቄዎችን ጨምሮ ኮሜንት ላይ አስቀምጡልን ማለት ነው። በኔክስት ቪዲዮ ስለ ሰብጀክቲቭ ሙድ እናያለን ማለት ነው። አመሰግናለሁ።